የክርስቶስ ኃይል ወንጌል ተልእኮ ወይም ጎስፔል ክራይስት ፓወር ጎስፔል ሚሽነሪ ነው። በክራይስት ፓወር ጎስፔል ሚሽነሪ ላይ ወጣቶች በተለይ ከተለያዩ ሱሳሱስ ከመጠመድ ወደ ክርስቶስ እንዲመለሱ ኢየሱስ ጌታ እንደሆነ ካመኑ በኋላ ለሌሎችም ወንጌል እንዲያሰራጩ ነው። ኢየሱስ ክርስቶስ ጌታ ነው። ሰው ወደ ምድር ሲወለድ ሁለት እድል ነው ሰዎችን የሚጠብቀው፣ የጨለማ ህይወትና የብርሃን ህይወት አለ። በጨለማ ህይወት ላይ ሲኦልና ሞት ነው ያለው። ስለዚህ ክርስቶስ ኢየሱስ ሰዎች ካመኑ ከሞት ከሲኦል ከድቅድቅ ጨለማ ወደሚደነቅ ብርሃን ነው የሚሸጋገሩት። ይህን ጌታ በደንብ እንዲይዙ ተግታችሁ እንድጸልዩ ወጣቶች ያስፈልጋል። ይህ ክፉ ዘመን ነው። በብርሃን ህይወት ተመላለሱ፣ በህይወት ትኖራላችሁ። እግዚአብሔርን መፍራት በህይወት ያኖራል። ክርስቶስን የጠራ ሁሉ ይድናል ይላል ቃሉ። ስሙን ጥሩት ትድናላችሁ። ወደ ክርስቶስ ተመለሱ፣ ንስሐ ግቡ። የተለያዩ ሱሳሱስ ለኃጢአት የሚዳረጉ ሱሳሱስ ጋር አትጣመዱ። ጫት መቃም፣ ሲሻ፣ መጠጥ፣ ቁማር መጫወት፣ ሴሰኝነት፣ ዘረኝነት፣ ጎጠኝነት፣ ጎሳይነት፣ ትንክት፣ ትዕቢት፣ ዘፈንን መስማት ሁሉ የሲኦል መንገድ ነው ይላል ቃሉ። ለክርስቶስ ወንጌል ተቀደሱ። ክርስቶስን ያመናችሁ ደግሞ ቀላል ድነት አይደለም። በደሙ ከኃጢአት ሁሉ ያነጻው በመገረፉ ቁስል የፈወሰውን ክርስቶስን በደንብ ያዙ። በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ኢየሱስ ክርስቶስ ያድናል። ስለዚህ አእምሯችሁ፣ ንግግራችሁ ለክርስቶስ ቀድሱት። ስድብና ዛቻ፣ ጥላቻ፣ ቅመኝነት፣ ዘረኝነት፣ ሴሰኝነትን የተለያዩ የኃጢአት ልምምዶች ከዛ ራቁ። በክርስቶስ ሆኑ። ስጋቸውን ከክፉ መሻት ጋር ሰቀሉት ይላል ቃሉ። ስጋቸውን ከክፉ መሻት ጋር ሰቀሉት። ኢየሱስ ክርስቶስ ለዘላለም ጌታ ነው። በዋጋ ተገዝታችኋል፣ የራሳችሁ አይደላችሁ። ለክርስቶስ ኢየሱስ ተቀደሱ። እርቅ፣ ይቅርታ መጠየቅ፣ ሰላማዊ ንግግር፣ እውነትን መናገር፣ በሰላም መኖር፣ አብሮነት፣ መተጋገዝ፣ መተባበር፣ ከእግዚአብሔር መልካም ቃል ጋር መተባበር፣ እንደ እግዚአብሔር ፍቃድ መዋልና ማደር፣ ይህ ሰላማዊ ቅድስና መንገድ ነው። የቅድስና መንገድ እነዚህ መልካም ነገሮች ናቸው። ከእግዚአብሔር ቃል ጋር ቃሉ ምን ይላል በሚለው መተባበር ነው። ኢየሱስ ክርስቶስ አዳኝ ጌታ እንደሆነ እንዲመሰክሩ ወንጌል ይናገራል። ምላስ ሁሉ ለእግዚአብሔር አብ ክብር፣ ኢየሱስ ጌታ እንደሆነ ይናገር። ጉልበት ሁሉ ለስሙ ክብር ይንበረከክላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። መዳን በሌላ በማንም የለም። ከሰማይ በታች ከምድር በላይ እንድንድንበት የተሰጠ ስም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሌላ አትጥሩት። ኢየሱስ ክርስቶስ የሰላም፣ የደስታ፣ የበረከት ምንጭ ነው። ከሰማይ በታች ከምድር በላይ ለመዳን የተሰጠ ስም ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ በክብር ይመጣል። ኢየሱስ ያድናል። ኢየሱስ የትውልድ በረከት ነው። ለዘላለም ተባረኩ። አሜን።